ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የጤና ሚዲያ ተከታታዮች እንዴት ናችሁ? እንኳን ወደ ቻናል ላይ በሰላም መጣችሁ። ዛሬ ይዤ የመጣሁት አዲስ ነገር የአፍ ማጠቢያ ወይም ደግሞ ማጽጃ ውህድ አዘገጃጀትና አጠቃቀም ይሆናል። በዛሬው ቪዲዮ እንግዲህ በአፋችን ላይ አፋችን ስንግዲህ በተለይ ጥርሳችን ሊሆን ይችላል፣ ምላስ ላይ፣ ድድ ላይ እንዲሁም የላይኛው ጉሮሮ ላይ ለሚከሰቱ የተለያዩ የጤና ሊሆን ይችላል ንጽህና ችግሮች መንስኤ የሆኑ ነገሮችን አባባሽ የሆኑ ነገሮችን ነግራችኋለሁ። እንዲሁም ደግሞ ስለ ውህዱ አዘገጃጀት ይሄንን የአፋችንን ጤንነት ለመጠበቅ የምናዘጋጀው ውህድ ከምን ነገሮች ይሰራል፣ እንዲሁም ውህዱ ስንጠቀም ምን አይነት ጥንቃቄዎችን ማድረግ አለብን የሚለው ነግራችኋለሁ። እንዲሁም ደግሞ የአፍ ንጽህናን ካልጠበቅን በተለይ ብዙዎቻችን እንግዲህ ጥርሳችን ላይ ብቻ ነው ትኩረት የምናደርገው። ለውበት ሊሆን ይችላል ወይ ለሽታ ብለን ሊሆን ይችላል አፋችንን ጤንነት የምንጠብቀው። ከዛ በተጨማሪ ደግሞ በጣም ለጤናችን ወሳኝ ነውና አፋችንን ንጽህና ካልጠበቅን በተለይ ለልባችን ጤንነት በተለይ ይሄ ሮማቶይድ ሄርት ዲዚዝ ለምንለው ለልብ ህመም ሊዳርገን ይችላል፣ ለመገጣጠሚያ ህመም ሊዳርገን ይችላል፣ ለደም መቆሸሽ ወይም ደግሞ መመረዝ ልንዳረግ እንችላለን። በተደጋጋሚ ለሚከሰት የቶንሲል ህመም ይሄ ቶንሲላይተስ የምንለው እና የቶንሲል ጠጠር መከሰትም መንስኤው ይሄው የአፍ ላይ ንጽህና ችግር ነው ማለት ነው። ስለዚህ በዛሬው ቪዲዮ ይህንን ለማቅረብ ሞክራለሁ። ስለዚህ ቪዲዮውን እስከ መጨረሻው ለማየት ሞክሩ። መረጃው ለብዙ ሰዎች እንዲደርስ ደግሞ ሼር፣ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እኔ የምለቀውን የተለያዩ የጤና መረጃዎች መከታተል ትችላላችሁ። አሁን ቀጥታ ወደ አባባሽ ሁኔታዎቹ ነው የምንገባው ማለት ነው። አባባሽ ሁኔታዎቹ ወይም አፋችን ላይ ለሚከሰቱ የተለያዩ ችግሮች ማለት ነው። የመጀመሪያው ከአመጋገባችን የሚከሰተው ችግር ነው። በብዛት በጣም ኮመን የሚባለው በተለይ ጣፋጭና ስኳር የበዛባቸው ምግቦችን ወይም ደግሞ መጠጦችን ሊሆን ይችላል። በተለይ ልጆች ይሄን ነገር ያበዛሉ ማለት ነው። በተለይ መጠጦች ብዙዎቻችን እንጠቀማለን ማለት ነው። እነዚህ ደግሞ በውስጣቸው ያለው ስኳር ከፍተኛ ስለሆነ በተለይ ንጽህና ማንጠብቅ ከሆነ ባክቴሪያዎች ለመራባት ምቹ ሁኔታ ይፈጠርላቸዋል። እነዛ ባክቴሪያዎች ደግሞ ጥርሳችን ላይ፣ ድዳችን ላይ፣ ምላሳችን ላይ ከተራቡ አሲድ ያመነጫሉ፣ ኢንዛይም ያመነጫሉ። ያ አሲድና ኢንዛይም ደግሞ በተለይ ለጥርሳችን መበለዝ፣ ለጥርሳችን መቦርቦር፣ ለጥርሳችን መነቀል እንዲሁም ደግሞ ለቶንሲል እና ለድድ ላይ መሳሳት ወይም ደግሞ ይሄ ሪሲዲንግ ገም ለምንለው ለተለያዩ የአፍ ላይ ችግሮች እንዳረጋለን። ስለዚህ ማስቲካዎችንም ጨምሮ በተለይ ማስቲካ ብዙዎቻችን እንጠቀማለን። ማስቲካ ደግሞ በውስጡ ያለው ስኳር ከፍተኛ ነው ማለት ነው። ከምን አይነት ስኳር እንደሚሰራ እናቅም፣ ኬሚካሎችም ይጨመሩበታል። ስለዚህ እሱም ለአፋችን በተለይ በጣም ስኳር ያልበዛበት የማስቲካ ዝርያዎችን እንደ ዛይሊቶል ሊሆን ይችላል ጤናማ የሆኑ ማስቲካዎችን መጠቀም ነው እንጂ ስኳር የበዛበት ማንኛውንም አይነት ማስቲካ መጠቀም ለአፋችን ንጽህና ለአፋችን ጤንነት አደገኛ ነው። ስለዚህ ይህንን ማስወገድ መቻል አለብን ማለት ነው። ሌላው ደግሞ የንጽህና ችግሮች ናቸው። እንዲሁ ከአመጋገባችን ቀጥሎ የአፍ ንጽህና አያያዝ ችግሮች በተለይ ምግብ በልተን ወዲያውኑ ማለት ነው ማንጉመጥመጥ ከሆነ ወይም ደግሞ ሪንስ ማናደርግ ከሆነ በውሃ ማለት ነው ባክቴሪያዎች ለመራባት ምግቡን እየተመገቡ ያንን የቀረውን ምግብ አፋችን ላይ ሊራቡ ይችላሉ። ፍሎስ ማናደርግ ከሆነ መጉመጥመጥ ብቻ በቂ አይደለም ማለት ነው። ፍሎስ ማድረግ በጥርስና በጥርሳችን መካከል ያለውን ቆሻሻ ማስወገድ አለብን። ቢያንስ በቀን አንድ ጊዜ ፍሎስ ማድረግ አለብን ማለት ነው። እንዲሁም ብረሽ ማድረግ አለብን። በየቀኑ ጧት ላይ ሊሆን ይችላል ማታ ላይ ብረሽ ማድረግ ማጽዳት መቻል አለብን ማለት ነው። ስለዚህ እዚህ ላይ ችግሮች ካሉ በተለይ ጣፋጭ ምግቦች ሊሆኑ ይችላሉ፣ የሚጣበቁ ነገሮች፣ ሌሎችንም ነገሮች አፋችን ላይ ብዙ በቆየ ቁጥር እነዚህ ባክቴሪያ ከተራቡ አሲድ ያመነጫሉ። ያ አሲዱ ደግሞ አፋችን ላይ ላሉ ሰውነት ክፍሎች በጣም አደገኛ የሆነ ነገር ይፈጥራል ማለት ነው። ስለዚህ ይሄ ሁለተኛ ችግር ነው። ሌላኛው ደግሞ የምላስ ንጽህና አለመጠበቅ ነው። እንግዲህ ብዙዎቻችን ጥርስ ላይ ነው ትኩረት የምናደርገው። ጥርሳችንን ከፋቅን ምላሳችንን ትኩረት አንሰጠውም። ነገር ግን 80% የሚሆነው የቆሻሻዎች አፋችን ላይ የሚጠራቀሙ ቆሻሻዎች 80%ቱ ማለት ይቻላል ምላሳችን ላይ ነው ያለው ማለት ነው። ይሄ በርካታ ራሳችሁም ማየት ትችላላችሁ። ምላሳችሁን ስታጸዱ በተለይ ምላሳችንን በሻይ ማንኪያ በቀላሉ ማጽዳት እንችላለን። ተንግ ስክራፐር የሚባል አለ ደግሞ ይሄንን ከፋርማሲ ገዝታችሁ ምላሳችሁን በቀላሉ በተንግ ስክራፐር ማጽዳት ትችላላችሁ። አንድ ቀን አጽድታችሁ ብታዩት ምን ያህል ቆሻሻ እንዳለ ምላሳችን ላይ ማወቅ ትችላላችሁ። ስለዚህ ምላሳችንን ችላ ማለት በተለይ ለአፍ ሽታ ሊዳርገን ይችላል፣ ለጀርሞች መራቢያ ምቹ ሁኔታ ሊፈጥሩ ይችላል ማለት ነው። በተለይ ለቶንሲል ህመም፣ ለድድ ህመሞች፣ ለጂንጂቫይተስ፣ ፔሪዮዶንታይተስ ለምንለው በሽታዎች ዋና መንስኤያቸው የምላሳችን ንጽህና ችግር ስለሆነ ይህም ትኩረት መሰጠት ያለበት ነው ማለት ነው። ሌላኛው ደግሞ የአፋችን መድረቅ ነው። አፋችን እንግዲህ የምግብ እንሽርሽሪት ይካሄድበታል አፋችን ላይ ማለት ነው። በተለይ ስታርች ወይም ደግሞ ካርቦሃይድሬት እንሽርሽሪት፣ የስኳር እንሽርሽሪት የሚጀምረው ካፋችን ነው። አፋችን ላይ ደረቅ ከሆነ ወይም ደግሞ በቂ የሆነ ምራቅ ከሌለ ባክቴሪያዎች በደንብ ለመራባት ምቹ ሁኔታ ይፈጠራል። ለምሳሌ ጧጧት ከእንቅልፋችሁ ስትነሱ አዳራችሁን የምግብ እንሽርሽሪት ስለማይኖር ጧጧት ላይ ስትነሱ አፋችሁ በጣም ይሸታል። ብዙዎቻችን ይሸትብን ይችላል። ስለዚህ ያ የሚሆነው ምንድነው የምግብ እንሽርሽሪት ስለሌለ ነው። ስለዚህ ያንን የምግብ እንሽርሽሪቱ ፈጣን እንዲሆን በቂ ፈሳሽ መውሰድ ይጠበቅብናል ማለት ነው። በቂ
ፈሳሽ መውሰድ አለብን። ፕላስ ደግሞ ሲጋራ የምናጨስ ከሆነ አፋችን እንዲደርቅ እናደርገዋለን። ከንፈራችን እንዲደርቅ፣ ምራቃችን እንዲደርቅ እናደርጋለን። ያ ደግሞ ለአፍ ላይ ለሚከሰቱ ችግሮች መንስኤ ሊሆን ስለሚችል ሲጋራ ማቆም አለብን። መድኃኒቶችንም ያለ ሐኪም ትዕዛዝ ለረጅም ጊዜ መውሰድም ለአፍ መድረቅ ሊያጋልጠን ይችላል። በቂ ውሃ በአጠቃላይ መጠጣት አለብን። ሲጋራ ማቆም አለብን ማለት ነው። ጀርሞች ይራባሉ ማለት ነው። አፋችን ደረቅ ከሆነ በተለይ ሌሊት ላይ ማታ አፋችን መቦረሽ እንዲሁም ደግሞ አሁን ዛሬ የምነግራችሁ ውህድ በማዘጋጀት መጉመጥመጥ ሊሆን ይችላል። እነዚህ ነገሮች በማድረግ አፋችን እንዳይደርቅ መከላከል እንችላለን። ሌላው ችግር የካፊን መጠጦች ናቸው። የካፊን መጠጦች በተለይ ቡና፣ የሻይ ዝርያዎች በጣም በውስጣቸው ካፊን ስላላቸው ጥርሳችን የማበለዝ አቅም አላቸው ማለት ነው። በተለይ ቶሎ ወዲያውኑ ማንቦርሸው ከሆነ ፍሎስ ማናደርግ ከሆነ ሪንስ ማናደርግ ከሆነ ቡናና ሻይ ከባድ ነው። አልኮልም እንደዛው። አልኮል በተለይ ስኳር አለው፣ እኛ እንደምናስበው አይደለም። ያ ስኳሩ ብዙ አልኮል በጠጣን ቁጥር ጥርሳችንን የማበለዝ ባክቴሪያዎች እንዲራቡ የማድረግ አቅም አለው። አልኮል መቀነስ አለብን። ለስላሳ መጠጦችም አደገኛ ናቸው። በተለይ እነዚህ የካፊን መጠጥ ያላቸው እነ ኮካኮላ ሊሆን ይችላሉ። ሌሎች የለስላሳ መጠጥ ዝርያዎች በውስጣቸው ያለው ፎስፎሪክ አሲድ ከአጥንታችን ላይ ካልሲየም በተለይ ከዚህ ከጥርሳችን ላይ ያለውን የፎስፎረስ እና የካልሲየም መጠን እንዲቀንስ ሊያደርግና ለጥርስ መቦርቦር፣ መሳሳትና መነቀል፣ መሸረፍ ሊዳርገን ይችላል። ስለዚህ ለስላሳ መጠጦችን ማስወገድ በተለይ ለልጆች አደገኛ ናቸው። ይሄን መጠንቀቅ አለብን ማለት ነው። ሌላው ውስጣዊ ህመሞች ካሉብን ነው። በተለይ የስኳር ህመም ችግር ካለብን፣ ሌሎችም ኢሚኖ ኮምፕሮማይዝድ የሚያደርጉ በሽታዎች ካሉብን የአፋችን ንጽህና በተለየ መልኩ ደግሞ ዛሬ የምናዘጋጀውን ውህድ በተለየ መልኩ በየቀኑ በቀን 2 ጊዜ ሊሆን ይችላል 1 ጊዜ መጠቀም አለባችሁ። በተለይ የስኳር ህመም ካለባችሁ የስኳራችሁ መጠን ከፍተኛ ስለሚሆን ለአፍ ሽታ ሊሆን ይችላል። አፍ ላይ ለሚከሰቱ የተለያዩ ጀርሞች መራቢያ ምቹ ሁኔታ ስለሚፈጥር ይሄ ውህድ ያስፈልጋቸዋል። ሌላው ደግሞ መጥፎ የሆኑ የቤት ውስጥ ህክምናዎች ናቸው። የቤት ውስጥ ህክምናዎች እንግዲህ ብዙዎቻችን ማህበራዊ ሚዲያዎች ላይ እንግዲህ እንሰማለን፣ ያው እንደምታውቁት ማለት ነው። ማህበራዊ ሚዲያዎች ላይ የምንጠቀማቸውን ማስተዋል አለብን። በጣም አሲዳማ በጣም ደግሞ ቤዛማ የሆኑ ውህዶችን መጠቀም የለብንም ማለት ነው። ማስተዋል አለብን፣ ባለሙያ ማማከር አለብን። አለበለዚያ ያገኘናቸውን በሙሉ የቤት ውስጥ ህክምናዎች የምንጠቀም ከሆነ አንደኛ የጥርሳችንንም ኢናሜል የምንለው አለ። ይሄ የጠንካራው የጥርስ ክፍላችን ኢናሜል የምንለውን ያ እንዲጎዳ፣ እንዲቦረቦር፣ እንዲሳሳ እናደርገዋለን። ስለዚህ ንጽህና ላይ የአፋችን ንጽህና እንጠብቃለን፣ የአፋችንን ሽታ እናስወግዳለን ብለን የምናደርጋቸው አፋችን ላይ የምናደርጋቸውን ማስተዋልና ባለሙያ በእርግጥ ያምንባቸዋል የሚለውን መጠየቅ አለባችሁ እንጂ አፋችሁ ላይ ማንኛውንም ያገኛችሁን ነገር ማድረግ የለባችሁም። አሁን ቀጥታ የአፍ ንጽህና እንግዲህ ለመጠበቅ የምንጠቀመውን ውህድ አዘገጃጀቱ ነው የምናየው። ከዛ በፊት እንግዲህ በተለይ ብዙዎቻችን የአፍ ንጽህና መጠበቂያዎችን እንጠቀማለን። የተለያዩ የጥርስ ሳሙናዎችን ሊሆን ይችላል፣ ፈሳሽ የሆኑ የአፍ ማጠቢያዎች፣ እነዚህ ማውዝዎሽ የምንላቸውን እንደ ሊስትሪን አይነት የተለያዩ አሉ በሕክምና በፋርማሲ የሚሸጡ እነሱን ልንጠቀም እንችላለን። እነዚህ ነገሮች እንደምታውቁት እንግዲህ በርካታ ኬሚካል አላቸው። በተለይ እነዚህ ላይ የሚጨመሩት የተለያዩ ለማቆያ ለከለሪንግ ሊሆን ይችላል፣ ለቀለም ተብሎ ለሽታ የተለያየ ፐርፐስ ተብሎ ኬሚካሎች ይጨመርባቸዋል። እነዚህ ኬሚካሎች አልኮል ሊኖራቸው ይችላል፣ ፍሎራይድ ሊኖራቸው ይችላል፣ ፓራቤንስ የሚባላሉ በርካታ ኤስኤልኢ ሶዲየም ላውራል ሰልፌት በርካታ ኬሚካሎች አሉ ተዘርዝረው የማያልቁ ማለት ነው። እነዚህ ኬሚካሎች ኦልሞስት 80-90% በአፋችን አማካኝነት ወደ ሰውነታችን ይገባሉ ማለት ነው። ምንም ጥርጥር የለውም። አፋችን በጣም ትራንስፓረንት ነው። ማንኛውንም ነገር አፋችን የማስተላለፍ ብቃት አለው ማለት ነው። ስለዚህ እነዚህ ኬሚካሎች ወደ ሰውነታችን ሲገቡ ምንድነው ለሆርሞን መዛባት ሊዳርጉን ይችላሉ። በተለይ ለታይሮይድ ሆርሞን መዛባት ሊዳርገን ይችላል። ለማህፀን ሆርሞን መዛባት በርካታ ሆርሞኖች አሉ ሰውነታችን ውስጥ እነሱ እንዲራቡ እንዲዛቡ ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ እነዚህን ለማስወገድ ነው የዛሬውን ውህድ የምናዘጋጀው ማለት ነው። ከዛ በተጨማሪ ደግሞ የተለያዩ የካንሰር በሽታዎችንም የአለርጂ በሽታዎችንም ሊያመጡብን ስለሚችሉ እነዚህን ነገሮች አዘውትረን እንድንጠቀም አይመከር ማለት ነው። ስለዚህ ይህንን በቤት ውስጥ የምናዘጋጀውን ውህድ ነው ማለት ነው መጠቀም ያለብን። እንግዲህ ይህንን ውህድ ለማዘጋጀት መጀመሪያ የሚያስፈልገን ነገር ምንድነው? ቤኪንግ ሶዳ ነው። ያው ቤኪንግ ሶዳ ሶዲየም ባይካርቦኔት ታውቁታላችሁ ማለት ነው። ሩብ የሻይ ማንኪያ የሚሆን ቤኪንግ ሶዳ እናዘጋጃለን ማለት ነው። በተለይ ቤኪንግ ሶዳ የአፋችንን ፒኤች ያመጣጥናል። በተለይ አፋችን ላይ ጀርሞች ካሉ አፋችን የበለዘ ከሆነ ጥርሳችንም እንደዚያው ማለት ነው
ያንን ፒኤቹን ለማመጣጠን ወደ ኖርማል እንግዲህ አፋችን ፒኤቹ ወደ 5.5 አካባቢ ነው። በጣም አሲዳማ ሲሆን ነው አፋችን የጤና ችግር የሚገጥመው ማለት በተለይ ባክቴሪያዎች አሲዳማ ያደርጉታል። ያንን መጠነኛ የሆነ አሲዳማ እንዲሆን እንዲመጣጠን ፒኤቹ ይሄ ሶዲየም ባይካርቦኔት ሩብ የሻይ ማንኪያ ያስፈልገናል ይህን ውህድ ለማዘጋጀት። እንዲሁም ጀርሞችንም የመግደል አቅም አለው ይሄ ቤኪንግ ሶዳ ማለት ነው። ጀርሞችን ይገድላል። ለጥርሳችንም ደግሞ ውበት እንዲነጣ የበለዘውን ጥርስ እንዲነጣ ወደ ነበረበት እንዲመለስ ያደርጋል። ይሄንን ታዘጋጃላችሁ። በሁለተኛ ደረጃ የቁርንፍድ ዱቄት ነው። የቁርንፍድ ዱቄት ሩብ የሻይ ማንኪያ ይሄንንም እናዘጋጃለን። ይሄንኛው ያው እንደምታውቁት ቁርንፍድ እንግዲህ የተለያዩ የአፍ ንጽህና መጠበቂያዎች ላይ ለመስራት ይጠቀሙታል በማምረት ማለት ነው። ይሄ የቁርንፍድ ዱቄት የጥርስ ህመምን ያስታግሳል። ህመም ካለ ስቃይ ካለብን እሱንም ለማስወገድ ይጠቅማል። መጥፎ የአፍ ሽታንም ፍሌቨሩ ጥሩ ስለሆነ መጥፎ የአፍ ሽታንም ለመከላከል ያግዛል ማለት ነው። እንዲሁም ደግሞ ጀርሞችንም የመግደል አቅም አለው። ስለዚህ ቁርንፍድ ሩብ የሻይ ማንኪያ እናዘጋጃለን በሁለተኛ ደረጃ። በሶስተኛ ደረጃ ሃይድሮጅን ፐሮክሳይድ ነው። ሃይድሮጅን ፐሮክሳይድ ይሄንንም ሩብ የሻይ ማንኪያ ታዘጋጃላችሁ። ሃይድሮጅን ፐሮክሳይድ ማንኛውም ፋርማሲ ውስጥ ታገኛላችሁ። 3% ሃይድሮጅን ፐሮክሳይድ 3% ወይም ደግሞ 3% የሚል መሆን አለበት። ከዛ በላይ መሆን የለበትም። ሃይድሮጅን ፐሮክሳይድ በተለይ በሽታ ይከላከላል። በሽታ ተከላካይ ነው። በጣም ለአፍ ላይ ንጽህና በጣም ወሳኝ ነው። ታውቃላችሁ። በተለይ የጥርስ መቦርቦርም እንዳይከሰት በተለይ በባክቴሪያው ምክንያት ጥርሳችን እንዳይቦርቦርም ስለሚከላከል ሃይድሮጅን ፐሮክሳይድ ሩብ የሻይ ማንኪያ እንጨምራለን ማለት ነው። ሌላኛው የገበታ ጨው ነው። ቴብል ሳልት የምንለው ግማሽ የሻይ ማንኪያ ማድረግ ትችላላችሁ። የገበታ ጨው ሶዲየም ክሎራይድ ይሄ ቤት ላይ ለምግብነት የምንጠቀመው ማለት ነው። እሱም ጀርሞችን የመግደል አቅም አለው ማለት ነው። ጀርሞችን ይገድላል። ጥርስ መቦርቦርን ይከላከላል። የድድ መድማትን ሪሲዲንግ ገመምን መሳሳትንም ስለሚከላከል ጨውን ትጨምራላችሁ ማለት ነው። ስለዚህ እነዚህን በአንድ ላይ ካደረጋችሁ በኋላ ምንድነው የሆነ ብርጭቆ ላይ አድርጋችሁ ማለት ነው ንጹህ ውሃ ከአንድ እስከ 2 ስኒ ወይም ደግሞ የሻይ ብርጭቆ ሊሆን ይችላል ትጨምራላችሁ ማለት ነው። ውሃ እዚህ ውህድ ላይ ማለት ነው። ያው እንዳይወፍርባችሁ የሚወፍር ከሆነ ውሃውን መጨመር ትችላላችሁ። ከ2 ስኒ በላይ ማድረግ ትችላላችሁ። ካልሆነ ደግሞ በቂ ከሆነ ይህንን በማቀላቀል ውህድ ትፈጥራላችሁ ማለት ነው። የአፍ ማጠቢያ ገራሚ የሆነ የአፍ ማጠቢያ ትፈጥራላችሁ። ይህንን እንግዲህ በደንብ ካቀላቀላችሁት በኋላ ለአንድ ጊዜ የምትጠቀሙትን ከተጠቀማችሁ በኋላ ቀሪውን ፍሪጅ ማስቀመጥ ትችላላችሁ። እንግዲህ ለ2 ጊዜ ማድረግ ትችላላችሁ። ጧትና ማታ ላይ መጠቀም ትችላላችሁ። ወይ ጧት ላይ ወይ ማታ ላይ አድርጋችሁ በቀን 2 ጊዜ መጠቀም ትችላላችሁ። ይህንን እንግዲህ የምታደርጉት ምንድነው ጋርግል ነው የምታደርጉት። መጉመጥመጥ ነው። አፋችሁ ላይ ቢያንስ ከ5 እስከ 10 ደቂቃ የሚሆን አፋችሁ ላይ በማቆየት መጉመጥመጥ ነው ማለት ነው። በመጉመጥመጥ አፋችሁን ማጠብ ነው። እስከ ጉሮሯችሁ ድረስ ቀጥ ብላችሁ ጋርግል በማድረግ ቶንሲል ህመምም ካለባችሁ ያንን ለማከም ስለሚረዳ በደንብ አድርጋችሁ ይሄንን ነገር ስትጠቀሙ በብዛት ምግብ በልታችሁ ወዲያውኑ ባይሆን ይመረጣል። ምግብ በልታችሁ ቢያንስ የ1 ሰዓት ልዩነት መኖር አለበት። ምግብ በልታችሁ ወዲያውኑ ይሄንን መጉመጥመጥ የለባችሁ ማለት ነው። ስለዚህ ይሄን ነገር በችግሩ ላለባችሁ ቅድም ነገርኳችሁ ችግር ላለባችሁ ውስጥ ችግር ላለባችሁ የአፍ ላይ ችግሮች ካሉ በየቀኑ መጠቀም ይጠበቅባችኋል። ጤናችን ለመጠበቅ ከሆነ በቀን 1 ጊዜ በሳምንት 3 ጊዜ 4 ጊዜም አልፎ አልፎ መጠቀም ትችላላችሁ ማለት ነው። ይሄንን እንግዲህ በጋርግል በማድረግ ሪንስ በማድረግ እንዲሁም ደግሞ ከፈለጋችሁ መቦረሽም ትችላላችሁ ማለት ነው። መቦረሽ ትችላላችሁ በተወሰነ መልኩ በጣም ሳትጫኑ በጣም እንደማንኛውም ጥርስ መቦረሻ በጣም ሳይጠብቅ በተወሰነ ላላ አድርጋችሁ ጥርሳችሁን መቦረሽ ትችላላችሁ። እንግዲህ ይህንን ነገር በማድረግ የምናገኛቸው ጥቅሞች አሉ። የመጀመሪያው ጥርስ መበለዝን ይሄ ዴንታል ታርታር ፕላክ ምንላቸውን ጥርስ መበለዝ በቀላሉ ለረጅም ጊዜ ከተጠቀማችሁ በተለይ ከፍተኛ ለውጥ ማግኘት ይቻላል። ይህን ማስወገድ እንችላለን። የጥርስ መቦርቦር ካለን እሱን ለማስወገድ ለመቀነስ ይረዳል። እንዲሁም ለመከላከልም ያግዛል። ይሄን ነገር ብንጠቀመው ቀላል ነው። በቤታችን ገዝተን እነዚህን ነገሮች ማዘጋጀት እንችላለን። መጥፎ የአፍ ሽታም ካለብን ይሄ ባድ ብሪዝ የምንለው እነዚህ ነገሮችም ካሉ የአፍ ሽታ እሱን ለመከላከል ያግዛል። የጥርስ ቁስለት ካለ በተለይ እነዚህ ጂንጂቫይተስ፣ ፔሪዮዴንታይተስ የምንላቸው አፋችን ላይ የሚከሰቱ የተለያዩ ኢንፌክሽኖች አሉ። የድድ በተለይ ማለት ነው። እነሱን ለማስወገድ የጥርስ መነቀልንም ለመከላከል በጣም ወሳኝ የሆነ ውህድ ነው። ድዳችን እንዳይሳሳ፣ ድዳችን እንዳይደማ ለመከላከል ማለት ነው። በተለይ ድዳችን
ረጅም ጊዜ ለኢንፌክሽን ከተጋለጠ ሊደማና ሊሳሳ ይችላል። ያንን ለመከላከል እንዳይሸሽ ለማድረግ እንዲሁም ደግሞ ሌሎች የውስጥ ደዌ ችግሮችንም ቅድም ላይ እንደነገርኳችሁ በተለይ የአፋችን ላይ ንጽህና ችግር ለጤናችን ከፍተኛ አደጋ ሊፈጥር ይችላል። በተለይ ለልብ ህመም ሊዳርገን ይችላል ብያችኋለሁ። ይሄ ሮማቶይድ ሄርት ዲዚዝ የምንለው አለ። በዚህ ምክንያት የሚመጣ ነው። እንዲሁም ደግሞ ለኩላሊት ህመም ሊዳርገን ይችላል። ደማችን ሊመረዝ ይችላል፣ ሊቆሽሽ ይችላል ማለት ነው። ሴፕቲክ ልንሆን እንችላለን ማለት ነው። ስለዚህ በጣም የጤና ቀውሶችን ሊያመጣ ስለሚችል ጥንቃቄ ማድረግና የአፋችን ንጽህና መጠበቅ ይጠበቅብናል ማለት ነው። ስለዚህ የዛሬው መረጃ ይህን ይመስላል። ለብዙ ሰዎች እንዲደርስ ሼር፣ ላይክ ማድረጋችሁን አትርሱ። የዛሬውን በዙ ጨርሻለሁ። በሌላ እንገናኛለን። እስከዚያ ድረስ ቸር ሰንብቱ።